ሰላም ለሁላችሁ ይሁን። በዓለም ዙሪያ ያላችሁ ውድ የእግዚአብሔር ልጆችና ቤተሰቦች ይህ አፍላገ ሕይወት ሚዲያ በአፍላገ ሕይወት ሚዲያ የተሐድሶ አገልግሎት ዛሬ ደግሞ ልዩ በሆነ ዝግጅት ወደ እናንተ መጥተናል። ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን አብራችሁ እንድታገለግሉ በልዑል እግዚአብሔር ስም እንጠይቃለን። አፍላገ ሕይወት ሚዲያ ብዙ ተመልካቾች ያሉት እና በዓለም ዙሪያ ሁለንተናዊ ተሐድሶ እንዲመጣ የሚያገለግል የአገልግሎት ሚዲያ ነው። ተመልካቾቻችን ዛሬ ደግሞ ከተሐድሶ አገልግሎት መካከል በሚያገለግሉ አባቶችና ወንድሞች ልዩና በንግግራቸው ቀልብ ሳቢ የሆኑትን ቀጸላ መንግስትን ይዘን ወደ እናንተ ቀርበናል። መርጌታ ቀጸላ መንግስት እንኳን ደህና መጡ። እንኳን ደህና ቆዩ ቀሲስ። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። በአፍላገ ሕይወት ሚዲያና አፍላገ ሕይወት የክርስቶስ ቤተክርስቲያን መጋቢ እንደመሆኑ ዛሬ ስለ አገልግሎቱ በአፍላገ ሕይወት ሚዲያ የሚሰጠውን አገልግሎትና በቤተ ክርስቲያን የሚፈጸመውን የአገልግሎት ሁኔታ ለተመልካቾቻችንና ለአድማጮቻችን እንዲያብራሩ ተገናኝተናልና ምን ይላሉ? እስቲ አገልግሎቱ ምን ይመስላል? እንግዲህ ዛሬ ጠያቂው ተጠያቂ ሁኛለሁ። ቀሲስ መርሃ ጽድቅ ዛሬ እንግዲህ በጥያቄ ሊያፋጥጡኝ ነው ማለት ነው። እኔ እንዳፋጠጥኩ ሊበቀሉኝ ነው አልልም። አይ እግዚአብሔር የተባረከ ይሁን። እንግዲህ ወደ ተጠየቁት ጥያቄ ከመግባቴ በፊት ተመልካቾቻችን ይህንን ሚዲያ ብዙ ጊዜ እየተከታተሉ ቆይተዋል። ዛሬ ግን ለየት ባለ መልኩ መልእክታችንን ለማስተላለፍ የመጣ ነው። ምንድን ነው አገልግሎታችሁ? ተደራጅታችሁ እግዚአብሔርን እያመለካችሁ ሰዎችን እያስተማራችሁ ደቀ መዛሙርት እያደረጋችሁ እንደገና ደግሞ ወንጌልን ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘውን ወንጌል እየሰበካችሁ ነው ወይንስ ደግሞ በዚሁ በአፍላገ ሕይወት ሚዲያ ብቻ እየቀረባችሁ አራት ሰዎች ሁል ጊዜ የሆነ ነገር ገድላትን፣ ታምራትን፣ ድርሳናትን እየተቃወማችሁ እና ትክክለኛውን የእግዚአብሔርን ቃል እየተናገራችሁ ነው ለሚሉ ጠያቂዎች መልስ ይሆን ዘንድ ዛሬ አንድ ስለ አገልግሎታችን ማስተዋወቅ ያለብንን ጉዳይ ማውራት ስላለብን ነው የቀረብነው እና እንደተባለው ተመልካቾቻችን ይህን አገልግሎት እንግዲህ ከወዲሁ ማሳሰብ እንፈልገው አገልግሎቱ የተደራጀ አገልግሎት ነው። ዝም ብሎ በአጋጣሚ ዝም ብለን አራት ሰዎች እንዲህ እናድርግ ብለን ተገናኝተን የምናወራው ሳይሆን ሕጋዊ፣ ተቋማዊ እንደገና ደግሞ እግዚአብሔራዊ መንፈሳዊ አገልግሎት እንደሆነ በዚሁ ማሳሰብ እፈልጋለሁ። እንግዲህ አገልግሎታችንን ምን ይመስላል የሚለውን ጥያቄ ለማብራራት እንግዲህ ትክክለኛ ጥያቄም ስለጠየቁኝ አገልግሎታችን አፍላገ ሕይወት ሚዲያ የአፍላገ ሕይወት የክርስቶስ ቤተ ክርስቲያን የአፍላገ ሕይወት ተሐድሶ የክርስቶስ ቤተ ክርስቲያን ማለት እንችላለን። አፍላገ ሕይወት የግዕዝ ቃል ነው። አፍላግ በብዙ ነው። ፈለግ ከሚለው የወጣ የግስ ቃል ሲሆን አፍላገ ሕይወት የሚለው ቃል የሕይወት ምንጮች ማለት ነው። እንግዲህ ስርወ ቃሉን ወይም ቃሉን የወሰድነው በዮሐንስ ወንጌል ምዕራፍ 7 ከቁጥር 28 ላይ ያለውን ኃይለ ቃል ተንተርሰን ነው ይህንን ስያሜ መሰየም የቻልነው። እንደዚህ ይላል ከቁጥር 37 ጀምሮ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ ይላል። እንግዲህ ቀድምም ጮኸ ያለው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ዋናው ሐሳብ ከቁጥር 38 ያለው ሐሳብ ነው። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ይላል።
ይህንን ምናልባት እንግሊዘኛው ሪቨርስ ይለዋል፣ ግዕዙ ደግሞ አፍላግ ይለዋል። ምንጮች ብሎ ነው የሚገልጠውና ከዚህ ነው የወሰድነው። ሐሳቡን የወሰድነው ከዚህ ነው። የቤተ ክርስቲያኒቱ ዋና መሪ ቃልም ይሄ ቃል ነው። እንግዲህ ጌታችን ኢየሱስ ክርስቶስ በእኔ የሚያምን መጽሐፍ እንዳለ ይምጣና ይውሰድ፣ የሕይወት ውሃ ወንዝ ከሆዱ ይፈልቃል ነው ያለው። ከሆዱ ነው የሚለው፣ ከራሱ ከኢየሱስ ሆድ አይደለም፣ ከሰውየው ከአማኙ ሆድ ነው ይፈልቃል ያለው። ስለዚህ ምንጮች ከአንድ ምንጭ ይቀዳሉ፣ አፍላጋት ከፈለግ ይቀዳሉ። ፈለጉ ኢየሱስ ነው፣ አፍላጋት ደግሞ ሌሎች ምንጮች አማኞች ናቸው። ስለዚህ ከኢየሱስ የተቀዱ ሁሉ ምንጮች ናቸው ማለት ነው እና ይህንን መሰረት አድርገን እግዚአብሔር እንደፈቀደና እንደወደደ አፍላገ ሕይወት የክርስቶስ ቤተ ክርስቲያን በታድሶ የምታገለግል ታድሷዊት የሆነች ባህልን፣ አውድን፣ እሴትን ጠብቃ የምትሄድ ከስህተት አስተምሮ ነፃ የሆነች ትውልድን ለክርስቶስ ደቀ መዛሙርት የምታደርግ ወንጌልን ለፍጥረት ሁሉ የምትሰብክ እንዲሁም ደግሞ በጣም ብዙ ሰዎች ያው በኋላ እሶም ይጠይቆኛል ብዬ አስባለሁ። ብዙ ሰዎች ጥያቄ የሚሆንባቸው አንድ ነገር አለ። እግዚአብሔርን በዚህ ምድር እያለንን በዚህ ምድር ሆነን በክርስቶስ ኢየሱስ አምነን እግዚአብሔር ልጆቼ ናቸው ካለን የእግዚአብሔር ልጅነታችንን ካወቅነንና እግዚአብሔር ልጆቼ ካለን እግዚአብሔርን በምድር ማምለክ ግዴታችን። ስለዚህ አምልኮ ምናልባትም ድል ያሉ አዳራሾች፣ ድል ያሉ ካቴድራሎች ላይኖሩን ይችላሉ። ኢያሱ እንደተናገረ እኔና ቤቴ ግን ማን እናመልካለን ነው የሚለው? እግዚአብሔር እናመልካለን፣ እናንተ ደግሞ የምታመልኩትን ምረጡ ነው ያለ እስራኤል። እኔና ቤቴ ሲል ቤተሰቡን ነው። ስለዚህ በቤትም ሆኖ አምልኮ ይከናወናል ማለት ነው። ስለዚህ ከዚህም የተነሳ ይልቁን የተሻለ አገልግሎት የሚሆነው ሰዎች ሁሉ በክርስቶስ ኢየሱስ በዚች በታደሰች ቤተክርስቲያን አገልግሎት ወደ ክርስቶስ ኢየሱስ አምነው ሲመጡ ትክክለኛ ደቀ መዛሙርት በመሆን ወደ ቤተ ክርስቲያን በመጨመር ወይም ደግሞ ከቤተ ክርስቲያን ጋር ህብረት በማድረግ እግዚአብሔር እንዲያመልኩ እያደረገች ያለች ቤተ ክርስቲያን ነች ማለት ነው። መልካም መርጌታ ቀጸላ ስለ አፍላገ ሕይወት ሚዲያ እና ስለ አፍላገ ሕይወት የክርስቶስ ቤተ ክርስቲያን መተከል ወይም የአገልግሎት ሁኔታ እያብራሩልን ነው። በዚህ ላይ ግን በሰፊው እንዲያወሩ እፈልጋለሁ። ከዛ በፊት እንግዲህ ቤተ ክርስቲያን ስልጣን ተሰጥቷት በምድር እንድታገለግል አሁን የቤተ ክርስቲያን ዘመን ነው። አሁን የጸጋው ዘመን ነው። በዚህ በጸጋው ዘመን እንግዲህ አፍላገ ሕይወት የክርስቶስ ቤተ ክርስቲያን ተብሎ ተተክሏል። በተሐድሶ አገልግሎት ውስጥ ማለት ነው። በዚህ በተሐድሶ አገልግሎት ውስጥ የተሐድሶ አገልግሎትን በመስጠት ላይ ያለችው ቤተ ክርስቲያንና እንዲሁም ደግሞ በሚዲያ ለብዙዎች በዓለም ዙሪያ ሁለንተናዊ የሆነ አገልግሎትን በመስጠት ላይ ትገኛለች። ታዲያ ከአፍላገ ሕይወት ሚዲያ ተከታዮች ጥያቄ ይነሳል። ምን አይነት ጥያቄ? ምን አይነት አምልኮ ትፈጽማላችሁ? የስርዓት አምልኮ አላችሁ ሆይ የሚል ጥያቄዎች ይነሳሉ። ነገር ግን ይሄንን ከመጠየቄ በፊት ወደ ቀደመችዋ ወደ እናት ቤተ ክርስቲያን ልውሰደውትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሐድሶ ይምጣ የሚል ጥያቄ ከተሐድሶች ዘንድ ይነሳል። ከዚህ አንጻር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሐድሶም ይመጣል ብለው ያስባሉ? እንደ እውነቱ ከሆነ የምናገለግለው እግዚአብሔርም የነገረን፣ ምክንያቱም የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ ነው አይደለም? የእግዚአብሔር ልጆች በእግዚአብሔር መንፈስ ስለምንመራ አገልግሎታችን ተሐድሶ ነው ስንል ተሐድሶ እንደማይመጣ አምነንበት ሳይሆን ተሐድሶ እንደሚመጣ ስላመንበት ነው የምናገለግለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ አይደለም ተሐድሶ በዓለም አብያተ ክርስቲያናት ሁሉ ይመጣል ብለን እናምናለን። ነገር ግን የእኛን ራዕይ ለየት የሚያደርገው የቤተ ክርስቲያኒቱ ልጆች ከመሆናችን የተነሳ በቤተ ክርስቲያኒቱ አስተምሮ የስተት ትምህርትም ይሁን
የእውነት ትምህርትም ይሁን በሁሉም ነገር በቤተ ክርስቲያኒቱ ያለውን ትምህርት ከልጅነታችን እኔ ለምሳሌ ከ7 ዓመት ጀምሬ በቤተ ክርስቲያኒቱ ያለውን ትምህርት ተምሬያለሁ። ነገር ግን እሱን ትምህርት ስለተማርኩ ነው። ከተማርኩት ትምህርት መካከል ስህተቶች አሉ። እነዚህ ስህተቶች ይታረሙ። ስህተቶች ሲታረሙ በታረሙት ፋንታ እውነት መግባት አለበት። ይህም እውነት ደግሞ ክርስቶስ ነው ብዬ ሽንጤን ገትር የምከራከረው ቤተ ክርስቲያን ከገባችበት ስህተት እንድትወጣና ተሐድሶ እንድታደርግ ነው። በነገራችን ላይ እዚህ ላይ ቀሲስ በደንብ የሚረዱኝ ተሐድሶ ማድረግና ፈርሶ መሰራት ሁለቱ ይለያያል። ለምሳሌ እኛ ቤተ ክርስቲያንን አጥርሽን አፍርሰሽ እንደገና ተሰሪ አይደለም እያላት ያለ ወደ ቀደመው ክብርሽ ክርስትናን ስትቀበይ ወደ ነበረበት ማንነትሽ ተመለሺ። በተለይም ደግሞ ከ14ኛው መቶ ክፍለ ዘመን በፊት ወደ ነበረሽ ከአፄ ዘርዓ ያዕቆብ በፊት በነበረሽ እነ ደቂቀ እስጢፋኖስን ከማስገደልሽ በፊት ወደ ነበረሽ ማንነትሽ ተመለሽ ነው እያላት ያለ። ምን ማለት ነው? እግዚአብሔርን በእውነትና በመንፈስ አምልኪ። ትምህርቶችሽ ወይም ደግሞ ዶግማዎችሽ በሙሉ ክርስቶስን ማዕከል ያደረጉ ይሁኑ። እንደገና ደግሞ ወንጌልን ብቻ ስበኪ። ወንጌልን ብቻ ለምንድን ነው ያልኩኝ? ወንጌልን ብቻ ስለማትሰብክ ነው። ለምንድን ነው ወንጌልን ብቻ ማትሰብክ ሊሉ ይችላሉ። አሁን አትሰብክም። ለምን? በወንጌል አንጻር የተቀመጡ የስህተት መጽሐፍት አሉ። እንደ ድርሳናት፣ እንደ ገድላት፣ እንደ ታምራት፣ እንደ ሌሎችም አንዳንድ ሰዎች አሰርገው እንደሚያስገቧቸው መጽሐፍት ስንክሳርን ጨምሮ እንደዚህ አይነት መጽሐፍት ስላሉ እነዚህ መጽሐፍት ጸረ ወንጌል ናቸው። ስለዚህ እነዚህ መጽሐፍት ገለል ሊበሉ ወይም ደግሞ ስርዓታቸውን ጠብቀው መጽሐፍ ቅዱስን መሰረት አድርገው በቤተ ክርስቲያን ይነገሩ። ለምሳሌ ጻድቃን የሚባሉ አሉ። ማይካድ ጻድቃን ጽድቃቸው በማን ነው ሲባል በክርስቶስ ነው። በክርስቶስ ነው ጸድቃችኋል የተባለው። ጻድቃን የሉም አይደለም። ጻድቃን ታሪካቸው ተጽፎ ተመዝግቦ አይገኝ ማለት አይደለም። እነዛ ጻድቃን ግን ምን ያክል ይታወቃሉ ነው። በቤተ ክርስቲያኒቱ ጻድቃን ተብለው የተቀመጡ ሰዎች ምን ያክል ይታወቃሉ ነው። ለምሳሌ በሀገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጻድቃን ተብለው የተቀመጡ ሰዎች አብዛኛዎቹ ውጭ ሀገር የመጡ ናቸው። ከውጭ ሀገር የመጡባቸው አገሮች የማይታወቁ ነገር ግን ለምሳሌ አርመን መጡ ይባላል። ከአርመን የመጡ ይባላል። ከሶሪያ የመጡ ይባላል። ከግብፅ የመጡ ይባላል። ከግሪክ የመጡ ይባላል። እነዚህን ሰዎች ጻድቃን ብላ የሰየመች ቤተ ክርስቲያን ነች እንጂ እነሱ የነበሩባቸውን ማህበረሰቦች ቢጠየቁ እነዚህን ሰዎች አያውቋቸውም። ይሄ ደግሞ በብዙ ጥናት ተካሂዶ የተከናወነ ክንውን ነው፣ ያልተደረሰበት ነው። ሌላው ሰማዕታት የሚባሉ አሉ። ሰማዕት ማለት ምስክር ማለት ነው። ምስክሮች ማለት ነው። ለምሳሌ በመጽሐፍ ቅዱሳችን ላይ ሰማዕታት አሉ አይደለም? ብሉይ ኪዳን ላይም ሰማዕታት አሉ፣ አዲስ ኪዳን ላይም ሰማዕታት አሉ። በተለይም የአዲስ ኪዳንን ሰማዕታት ስንመለከታቸው ጳውሎስን መውሰድ እንችላለን። በቀላሉ ጴጥሮስን መውሰድ እንችላለን። በነፍስሽ ሰይፍ ያልፋል የተባለችዋል ድንግል ማርያምን መውሰድ እንችላለን። ሌሎችንም ሰማዕታት ብለን ልንወስድ እንችላለን። እነ ያዕቆብን፣ የዮሐንስን ወንድም መጥምቁ ዮሐንስን መውሰድ እንችላለን። የእነዚህ ሰዎች ሰማዕትነት ምስክርነት አያስፈልግም አይደለም። ሰማዕት ሆነዋል። ለማን? ስለ ክርስቶስ ለራሳቸው። በጣም መጠንቀቅ ያለብን ስለ ክርስቶስ ለማን? ለራሳቸው። ጳውሎስ እንደ ጉድፍ ቆጥረዋለሁ ያለው ያን የቀደመ ማንነቱ ስለ ክርስቶስ ነው። ስለዚህ በክርስቶስ ስለሆነ ስለ ክርስቶስ ሰማዕት ሆኗል ሐዋርያው። ስለዚህ እነዚህ መታሰቢያቸው ይጥፋ ማለት አይደለም። እንደነዚህና ሌሎችም መሰል ሰማዕታት የተባሉ ሰዎች ግን ታቦት ተቀርጾላቸው የአምልኮ ማዕከል ሆነው
በስማቸው ቅዳሴ ተደርሶላቸው፣ ዚቅ ተደርሶላቸው፣ ዜማ ተደርሶላቸው፣ እንዲሁም ገድላት፣ ድርሳናት የራሳቸው ተለይቶ ተጽፎላቸው የእነሱ ታሪክ ብቻ እየተወራ የእግዚአብሔር ቃል ተደብቋል። ይህን ቃል አውጪ፣ አስተምሪ፣ አሁን ጊዜሽ ነው፣ ጥሪ እናቀርብልሻለን እያለን እየሞገትነን ነው። ታድሶ ያስፈልጋል። ትታደሳለች። ወደደችም ጠላችም የታድሶ ባለቤት እግዚአብሔር ስለሆነ ትታደሳለች የሚል እምነት አለ። ቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትታደሳለች፣ መታደስም አለባት የሚለውን ሐሳብና እንዲሁም ደግሞ ጻድቅ ሰማዕት ብላ የሰየመቻቸውን የጻድቃንን፣ የሰማዕታትን፣ የቅዱሳንን ገድላት፣ ታሪካት፣ ስንክሳር በተመለከተ ከወንጌል አንጻር፣ ከመጽሐፍ ቅዱስ ቃል አንጻር፣ ከእግዚአብሔር ቃል አንጻር በተገቢው ሁኔታ መቀመጥ አለበት ነው እያሉኝ ያሉት። ታዲያ ይሄንን ካሉኝ ይህንን አገልግሎት እዛው ሆኖ ማገልገል አይቻልም ወይ? እዛው ሆኖ ተሐድሶ ማምጣት አይቻልም ወይ? እንዲሁም ይህንን ምሎት ለምንድን ነው? ለምሳሌ አሁን እየተገለገለበት ያለው የአፍላገ ሕይወት የክርስቶስ ቤተ ክርስቲያን መተከል ለምን አስፈለገው? ይህ ያስፈለገበት ምክንያት እንግዲህ የተለየ ነገር ለማሳየት ይመስለኛል። የተለየ ነገር እዛ ካለው ስርዓት፣ እዛ ከሚፈጸመው አምልኮ የተለየ እግዚአብሔርን ያማከለ ለቅዱሳንም ለሰማዕታትም ተገቢውን ክብር የሰጠ አገልግሎት ለመስጠት ነው ብለው ያምናሉ። ከታደሰች ነው ጥያቄው። እንዲህ ልየው፣ ቤተ ክርስቲያን ትታደሳለች ብለህ ካመንክ ነው የእሷ ጥያቄ። ብለህ ካመንክ ለምንድን ነው እስክትታደስ ድረስ ቁጭ ብለህ ማታድስ ነው? እንግዲህ ይህንን በብዙ ማህበራዊ ሚዲያ እየቀረብኩ የተናገርኩት ጉዳይ ስለሆነ ዛሬም ደግሟለሁ። በአፍላገ ሕይወት ሚዲያ፣ ይህ ሚዲያ ደግሞ እግዚአብሔር እኛን በሰጠን ራዕይ መሰረት እግዚአብሔር ይህን አገልግሎት ስለሰጠን በዚሁም ሰዎች እንዲከታተሉና ይህን ሚዲያ በደንብ እንዲደግፉም ጭምር ሚዲያውን ብቻ ሳይሆን ቤተክርስቲያንንም እንዲደግፉ ከዛሬ ጀምሮ ያው መናገር ስላለብን ነው። እንግዲህ ቤተክርስቲያንን ከዛ ሆኖ ማደስ ይቻላል ወይ ነው የመጀመሪያው። በፍጹም አይቻልም። ይሞከራል። ነገር ግን ቅዳሴ ማርያም እየተቀደሰ ቅዳሴ ማርያም ነው ያልኩኝ። ቅዳሴ ማርያም ላይ ጎሳ ልብየ ቃለ ሰናየ ወአነ የድ ቅዳሴ ያለ ማርያም ነው። ልብ የመልካምን ነገር አፈለቀ እኔም የማርያምን ምስጋና እናገራለሁ ብሎ እየተናገረ ነው አይደለም። ይህን እኮ መዝሙረኛው ዳዊት ጎሳ ልብየ ቃለ ሰናየ ወአነ የድ ገብርኤል ንጉሥ ስራዬን ለንጉሥ እናገራለሁ፣ ልብ የመልካምን ነገር አፈለቀ ያለውን ቀይረህ ነው ይህን ምትቀድስ ብዬ ብከራከረው አእምሮ ሁሉ በዛ ተተብትቦ ታስሮ በቅዳሴ ማርያም ፍቅር የተያዘውን ሰውዬ ወደ ቅዳሴ ኢየሱስ፣ ወደ ቅዳሴ እግዚእ፣ ወደ ቅዳሴ እግዚአብሔር ላመጣው አልችልም። በአማርኛው ወደ እግዚአብሔር ምስጋና ላመጣው አልችልም። ስለዚህ ምንድን ነው የሚደረገው? ይህን ሁላችንም ሶንም ጨምሮ ያው ግልጽ ስለሆነ ሶንም ጨምሮ ከዛ ሁኖ ለማደስ እንለወጥ፣ እንታደስ፣ መጽሐፍ ቅዱስ ብቻ ይሰበክ፣ መድረኩ ለክርስቶስ መሰበኪያ ይሁን፣ የእግዚአብሔር ሕዝብ ቁጭ ብሎ ይማር የሚለውን ወንጌልን ይሰበክ የሚለውን ጥያቄ ላለመመለስ አንዳንድ ሰዎች ይነሱና የገሌ መናፍቅ ሆኗል። ለምሳሌ እኔን መናፍቅ ሆኗል ተባልኩ። 4 ሳምንት ተከታታይ ያቀረቡኝና መናፍቅ ተብዬ በትንሹ በትልቁ ያው ያኔ በጌታ ተዋርጄ በሕዝብ ዘንድ ግን ተከብሬ የምኖርበት ሃሌሉያ፣ እግዚአብሔር ይባረክ። አሁን ነው የከበርኩ። በነገራችን ላይ እግዚአብሔር ካከበረኝ የሰው ምን ያደርግልኛል? ስለዚህ በዛን ወቅት መናፍቅ ሆኗል የሚለው ንግግር ሲነሳ ምንድን ነው ምንፍቅናው ሲባል ክርስቶስ ኢየሱስን ሰበከን፣ ተናገረን። ክርስቶስ ኢየሱስን ከሚሰብኩ ሰዎች ጋር ተገናኝቷል። አሁን ቤተ ክርስቲያኗ
መልካ ኢየሱስ አላት፣ ቅዳሴ ጊዜ አላት፣ ሌሎችም አሏት፣ ሌሎችም አሏት። ግን ደግሞ እንደ ሌሎቹ አይበዛለትም፣ ለሱ ውስን ናቸው። መልካ ኢየሱስ የደረሰች ቤተክርስቲያን፣ መልካ ኢየሱስ የምትደግም ቤተክርስቲያን ኢየሱስ አለ ብላ ስታባርር አይቻልም። እኔ ያው ምስክር ነኝ፣ እሱም ምስክር ነው። ስለዚህ እዛ ውስጥ ሆኖ ለማደስ አንደኛ ብዙ ህዝብ፣ በጣም ብዙ ህዝብ በምን የተያዘ ነው? አምልኮቱም፣ ትምህርቱም፣ ወጉም፣ ማዕረጉም፣ ባህሉም፣ እሴቱም ምኑም በሌላ አምልኮ የተያዘ ነው። ለምሳሌ የማርያም ፍቅር የያዘው ህዝብ ነው። የገብርኤልና የሚካኤል ፍቅር የያዘው ሰው ነው። ፍቅር እግዚአብሔር በፍጹም የሌለው ነው። ምናልባት በየታክሲው የጥበብ መጀመሪያው እግዚአብሔርን መፍራት ነው ብሎ ሊጽፍ ይችላል። አይኖርበትም። እግዚአብሔርን መፍራት ሳይሆን እግዚአብሔርን መድፈር ብሎ እንደ መጽሐፍ ነው የሚቆጥረው። ለምን? እግዚአብሔርን የሚፈራ ህዝብ አይደለም ያለው። ኢየሱስ ስንል ጎመድ የሚያነሳ፣ ይቅርታ ጎመድ በሌሎች ቋንቋዎች ዱላ ማለት ነው። ዱላ ቆመጥም ይሉታል። ድንጋይ የሚያነሳ ትውልድ ነው። ኢየሱስ ሲባል ክላሽ ልተኩስበት የሚል ነው። በእኔ ላይ ለምሳሌ ልተኮስብኝ ነበር፣ እግዚአብሔር ጠብቆኝ ነው። ስለዚህ እንዲህ የሚል ትውልድ ባለበት ኢየሱስ ማለት ፈጽሞ እንደማይቻል የታወቀ ነው። ነገር ግን እግዚአብሔር የሰጠን ሸክም ይህ በክርስቶስ ኢየሱስ በመስቀል የተደረገው የእግዚአብሔር የተገለጠው ፍቅር በእኛ ውስጥ ስላለ እኛ ደግሞ አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን እንዲሁም ደግሞ የሃይማኖት መሪዎቻችን ከጳጳሳት እስከ ጉንስጢስ ድረስ ያሉ ባለስልጣናት፣ የክህነት ስልጣን ያላቸው በተዋረድ ማለት ነው። እነዚህ ሁሉ ሲሞቱ ማየት እኛን ፍቅር እንዳላገኘን ነው የምቆጥረው። ፍቅር ገብቶኛል። አዎ፣ ይህ ፍቅር ከገባ ይህን ፍቅር ማካፍለው የመጀመሪያው ሌላ ስጦታ ከመስጠት፣ ገንዘብ ከመስጠት፣ ቤት ከመስጠት፣ ምናምን ከመስጠት፣ መኪና ከመስጠት የሚበልጠው ፍቅር የትኛው ነው ስንል ይሄኛው ጊዜያዊ ስለሆነ ዘላለማዊውን ፍቅር ኢየሱስን መስጠት ስለሆነ ይህንን ፍቅር ለቤተ ክርስቲያን ልንሰጥ እግዚአብሔርም አጥሮ በዚህ አስቀምጦናል። ስለዚህ የግድ ወጥተን ትታደስ ብለን ስንናገር ምን ነው የሚታደስ ትላለች ቤተ ክርስቲያን። ምን ነው የሚታደስ? ስንዱ እመቤት ነኝ አይደለም ይሉ በየሚዲያው ስንዱ እመቤት ነን። በፍጹም ስንዱ እመቤት አይደለም። ስንዱ እመቤት ማለት ለአንድ ሙሽራ የታጨች አንዲት ሙሽሪት ናት። ሙሽራዎቿ ብዙ ናቸው። ሙሽሪት እሷ ሙሽሪት ነኝ ትላለች። ግን ለማን ነው ሙሽሪትነቷ? ለተክለ ሃይማኖት ነው? ለአቦ ነው? ዘራብሩክ ነው? ምኑ ስንቱን ጠርቸው? ለአረጋዊ ነው? ለማን ነው ሙሽርነቷ ስንል ለገብርኤልም ጭምር ነው። መራዊ ያለ ቤተ ክርስቲያን መላከ ሥራው የሆሙ ለመላእክት ተሰብከ ስለሚል ገብርኤል የቤተ ክርስቲያን ሙሽራ ነው ስለምትል ሙሽራዋ ነው ስለምትል ለማን ነው ሙሽርነቷ ስንል ለብዙዎች ነው። ቤተ ክርስቲያን የምትባሏ ትክክለኛዋ አማናዊቷ ቤተ ክርስቲያን ግን ሐዋርያው በኤፌሶን መጽሐፍ ምዕራፍ 5 እንደነገረን ለአንድ ወንድ ለክርስቶስ የታጨች ቤተ ክርስቲያን ነች። ጳውሎስ ለአንድ ወንድ አጭቻችኋለሁ ይላል። ሌላ ቦታ ላይ ለክርስቶስ አጭቻችኋለሁ ይላል። ባለራእዩ ዮሐንስም ደግሞ ሙሽሪትና መንፈሱ ሙሽራይቱና መንፈሱ ና ይላሉ ይላል። ማንን? ሙሽራው። መራዊ ያለ ቤተ ክርስቲያን ኢየሱስ ነው። ስለዚህ ቤተ ክርስቲያን ውስጥ ሆኖ ማደስ ሳይሆን ቤተ ክርስቲያንን ሆነ ጓዳም ውስጥ ሆኖ ባገኘነው አጋጣሚ አምልኮሽን መምሰል አለበት፣ ትምህርትሽን መምሰል አለበት፣ ወንጌል ስርጭትሽን መምሰል አለበት፣ ትውልድን አያያዝሽን መምሰል አለበት፣ ደቀ መዛሙርት ማድረግሽን በሚመስል ትምህርት መሆን አለበት ብለን መናገር ስላለብን ነው። አንደኛ እዛ ብንሆን እግዚአብሔርን በእውነትና በመንፈስ ብቻውን አናመልከው። በሁለተኛ ደረጃ እግዚአብሔርን በእውነትና በመንፈስ እዛውን እናመልክ ብንል የሚመጣው ዕዳ ለሚቀጥለው ትውልድ እግዚአብሔር ለላከን ለዚህ ለታላቁ ተልእኮ እግዚአብሔር ለላከን ወንጌል የእኛም ዕድሜ ጭምር ያጥራል። ለምሳሌ እኔ አሁን ከነበርኩበት አካባቢ
አሁን ወዳለሁበት አካባቢ ስመጣ ተሳድጄ ነው። ያው እግዚአብሔር ምስክሬ ተሳድጄ ነው። በጣም ነው ነፍሴ የተጨነቀች። ለካ እንዲህ ነው ወንጌል እስክል ድረስ ወንጌል ለካ እንደዚህ አይነት መከራ ነው ስቃይ ነው እስክል ድረስ ከተለያዩ ቦታዎች ሄጃለሁ። ያው ምስክሮች አሉ። ከባህር ዳር ሐዋሳ ሄጃለሁ። ከሐዋሳ እንደገና ወደ ደብረ ማርቆስ ሄጃለሁ። ከደብረ ማርቆስ አሁን እንደገና ወደ አዲስ አበባ የመጣሁ በጣም ስቃይ እኮ ነው። መጀመሪያው እዛ ነበርኩበት ቦታ አዲስ ቅዳም ወደ ባህር ዳር ነው የሄድኩት። የአዲስ ቅዳሙ አይወራ። ስለዚህ ቤተ ክርስቲያን ይህንን አምልኮ እውነተኛውን አምልኮ አታስመልክም። ስለማታስመልክ ይህን መስለሽ አምልኪ የሚለውን ለማሳየት ወጥተን ልጆችሽ ነን፣ እኛ እንወድሻለን፣ አንቺ ብትጠይንም አንቺ ግን በእግዚአብሔር ዘንድ የተሰጠሽን ክብር ጥለሻል፣ መቅረዝሽን ጥለሻል፣ የቀድሞ ፍቅርሽን ጥለሻል። ልክ እንደ ሰባቱ አብያተ ክርስቲያናት እንደዚህ እያልን ልነግራት ያስፈልጋል ነው። ጎን ለጎን ምን ያስፈልጋል ማለት ነው? የታደሰች ቤተክርስቲያን ታስፈልጋለች ማለት ነው። በሌላ አነጋገር ለዚህ ደግሞ አፍላገ ሕይወት የክርስቶስ ታድሶ ቤተክርስቲያን ታስፈልጋለች፣ እንደ ሌሎች ታድሷውያን አገልጋዮች ማለት ነው። እግዚአብሔር የተባረከ። መልካም መርጌታ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ታድሷውያን በጣም ብዙ ናቸው። በኦርቶዶክሳውያን ዘንድ ስጋት የሆኑ በሙያም የቤተ ክርስቲያኗን ትምህርት በሚገባ ጠንቅቀው ድጓውን፣ ቅኔውን፣ ዜማውን፣ ማህሌቱን፣ ቅዳሴውን፣ ሳታቱን በሚገባ የተማሩ በሊቃውንት ደረጃ ሊቃውንት የሚባሉ ለምሳሌ እርሶ ያቋቋም መምህር ነዎት፣ ወይም ደግሞ ያቋቋምን የማህሌቱን ሙያ ጠንቅቀው የተማሩ ነት። ከዚህ አንጻር እንግዲህ አምልኮ የመፈጸምን እና ለእግዚአብሔር የሚገባውን ተገቢውን የሆነ አምልኮ ለመፈጸም የተሐድሶ አገልግሎት የእግዚአብሔርን እውነተኛዋን ቤተ ክርስቲያን የሚያሳይ እንዲሁም ደግሞ ለትውልዱ ትክክለኛውን የእግዚአብሔርን ቃል ወንጌልን ለመስበክ የተተከለች ናት አፍላገ ሕይወት የክርስቶስ ቤተ ክርስቲያን። ከዚህ አንጻር ቅድም እንዳሉን እዛ ሆኖ ማደስ አይቻልም። ምክንያቱም እዛ ያለው ስርዓት የሚፈጸመው ነገር በእርግጥም አዎ ያንን እኔም በተወሰነ መልኩ የተረዳውበት የተገነዘብኩበት ነገር አለ። የሚፈጸሙት ስርዓቶች ከመጽሐፍ ቅዱስ ከእግዚአብሔር ቃል ውጭ የሆኑ ስርዓቶች ይፈጸማሉ። ታዲያ ከዛ የወጡት ብዙ እንዲሁም አሁን ላይ በብዛት በሚዲያውም በተለያየ አገልግሎት እየተገለጡ ያሉ ልክ እንደኛ ተሐድሶ ያስፈልጋል ብለው የተነሱ አሉ። መብትን ከመጠየቅ አንጻር የቤተ ክርስቲያኗን ሞያ የቤተ ክርስቲያኗን ስርዓት ቀኖናውን ዶግማውን የሚያውቁ ናቸው። የቤተ ክርስቲያኗ ልጆች ናቸው። ቤተ ክርስቲያኗ አስተምራ ለወግ ለማድረግ ያበቃቻቸው ናቸው። ነገር ግን ትክክለኛውና እውነተኛው አገልግሎት ያስፈልጋል በማለታቸው ተገፍተው የወጡ ተደብድበው የወጡ እንዲሁም የሞቱ አሉ። በጳጳሳትም ደረጃ በመርጌቶችም በቀሳውስትም በዲያቆናትም ደረጃ። ይህ እንግዲህ ተሐድሶ የግድ ያስፈልጋል የሚባለው ነገር የሚሰመርበት ከሆነ የግድ ተሐድሶ ያስፈልጋል ከተባለ ከዛ የወጡ ከቤተ ክርስቲያኗ የወጡ እውነተኛዋን ቤተ ክርስቲያን ለማሳየት አምልኮ እየፈጸሙ ነው። ጥሩ ጥያቄ ነው። በነገራችን ላይ ተሐድሶ ለተሐድሳውያንም ስለሚያስፈልግ እንዲያውም ልጨምሩሎት በዛው አሁን ተሐድሳውያን ብዙ የወጡ በተለይ በትጋት የሚያገለግሉ አሉ። እዛውም ሆነው የሚያገለግሉ አሉ። ምክንያቱም እንዲያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሐድሶ ካደረገው ግፊት የተነሳ አሁን ላይ ገድላትን የማውገዝ ስራ ጀምራለች። ይህ ጥሩ ነገር ነው። ይህ የምንድነው? የተሐድሶ ፍሬ ነው። ነገር ግን ተሐድሶ አንድነት የላቸውም ይባላል። ይህንንም ይዘውልኝ እንዲመልሱ ፈልጋለሁ በደንብ። ለምንድነው ተሐድሶ አንድነት የሌለው? በነዛ ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ዘንድ ወይም ደግሞ ቲክቶክ ላይ ያሉ አንዳንድ ማብራሪያዎች የሚሰጡ ወንድሞቻችን ተሐድሶ አንድነት የለውም፣ ምንም አያመጣም ይላል። በዋናው ነገር ላይ ግን ተሐድሶ ስጋት ሆኗል። በጣም ከፍተኛ ስጋት የሆነው ተሐድሶ ነው። ለምን ስንል ተሐድሶ ያስፈልጋል።
አሁን ትውልዱም ደግሞ የነቃበት ትውልዱ የሚያነብበት ነገሮችን የሚያመዛዝንበት ዘመን ላይ ነገሮች በግልጽ በአደባባይ የሚታዩበት ዘመን ላይ እንደመሆናችን ተሐድሶ አንድነት የላቸውም። ነገር ግን ደግሞ ተሐድሶ ከዛ የወጡት ሊቃውንት ስለመሆናቸው የእግዚአብሔርን ቃል በሚገባ የሚያውቁ ስለሆኑ አምልኮ ይፈጽማሉ ወይ? የት? በምን አይነት ሁኔታ? በጣም ጥሩ ነው። ሰፊ ጥያቄ ነው። ተሐድሷውያን በደንብ አድርገን ተሐድሷውያን አሉ። በጣም ብዙ ተሐድሷውያን አሉ። ሳልነካው ማላልፈው ጉዳይ በቤተ ክርስቲያኒቱ ውስጥ ተሐድሷውያን የሉም ወይ ብለው ቢጠይቁኝ ብዙ ተሐድሷውያን አሉ። ከጳጳሳትን ጨምሮ ተሐድሷውያን አሉ። ይሄ የአደባባይ ምስጢር ነው። ፈራ ተባ ቢሉም ተናግረው ወደኋላ ቢመለሱም እንኳ ኢየሱስ ገብቷቸዋል። ኢየሱስ ገብቷቸዋል። ኢየሱስ የያዛቸው ጳጳሳት አሉ። ኢየሱስ የያዛቸው ካህናት አሉ። ኢየሱስ የያዛቸው ዲያቆናት፣ መምህራን፣ የአንድምታ መጽሐፍት መምህራን ጭምር አሉ። ለመናገር በጣም እየተሳቀቁ ያሉ። ለዚህ ምልክት የሚሆነው ደግሞ አሁን መጽሐፍ ማረም የጀመሩበት አንዱ የተሐድሶ ጩኸት በእነሱ ላይ ስላንጎዳጎደ ያ ፍርሃት በእነሱ ላይ ስላጫረባቸው ቶሎ ብለን ይህን ነገር እንመልስ የሚሉ ብዙ አሉ። ግን ለማደስ መታደስ አስፈላጊ። ያልታደሰ አያድስም። ለምሳሌ ኢየሱስ ክርስቶስ እሱ ብቻውን ያድናል፣ እሱ ብቻ ነው ቤዛ፣ እሱ ብቻ ነው እውነት፣ ሕይወት፣ መንገድ ብሎ ተናግሮ ውስጥ ላይ በጥቅማ ጥቅም በገንዘብ በደሞዝ ማለት ነው፣ በልዩ ልዩ ጥቅማ ጥቅም በክብር በዝና በምናም ታዋቂ ሲሆን ወጠር አድርገው ሲይዙት ተቃዋሚዎቹ መለስ ብሎ አይ ማርያምም እኮ ናት የሚል ከሆነ ማደስ አይችልም። ማደስ የሚቻለው ሙሉ በሙሉ በአእምሯችሁ መንፈስ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄም ደግሞ ለአእምሮ የሚመች አምልኳችሁ ነው የሚለው ዋናው ትርጉም። አምልኮ ራሱ በመታደስ ነው። ያለ ተሐድሶ አምልኮ አይቻልም። ያለ መታደስ አምልኮ አይቻልም። ስለዚህ ተሐድሶውያን አሉ። ተሐድሶውያን ብቻ አይደለም፣ በስመ ተሐድሶም ደግሞ የሚንቀሳቀሱ አሉ። ውስጥ ላይ ሆነው እያደስነን ነው የሚሉ ግን አንድ ቀንም እንኳ ኢየሱስን ማያሳዩ አብረው ማሐራም ይበሉ፣ አብረው መጠጥ የሚጠጡ፣ አብረው መሸታ ቤት የሚገቡ፣ አብረው እንደፈለጉ የሚሆኑ ነገር ግን ደግሞ የእግዚአብሔር ቃል እንኳ በሙላት ይኖርባችሁን የሚለውን በፍጹም የማያውቁ ራሳቸው ክትትል ትምህርት ተምረው መሰረታዊ የክርስትና ሕይወት የሌላቸው ሰዎችም አሉ። ይሄ የማይረሳ ጉዳይ ነው። እነዚህ ሰዎች አሉ። ነገር ግን አሁን እሱ የጠየቁ የወጣው ተሐድሶ የተደራጀው ተሐድሶ ለምሳሌ ብዙ የተሐድሶ ህብረታት አሉ። ልክ እንደ አፍላጋ ሕይወት የተሐድሶ ህብረቶች አሉ። አንዳንዶቹ የተወሰኑቱ ህብረት ብለው ያዋቀሩም ይኖራሉ አሉ፣ ሊያዋቀሩም ይንቀሳቀሱ አሉ። ነገር ግን የመጀመሪያው ህብረት በደንብ አስረግጬ የምነግረውት የመጀመሪያው ህብረት አፍላጋ ሕይወት የክርስቶስ ቤተክርስቲያን ተሐድሷዊት ቤተክርስቲያን ናት። ይቺ ቤተክርስቲያን ምዕመናን አሏት፣ አማኞች። ከአማኞች መካከል አገልጋዮች አሏት አይደለም? ስለዚህ ይቺ ቤተክርስቲያን ምንድነች ማለት ነው? የተደራጀች ነች ማለት ነው። ተቋማዊት ነች። አሁን እንደ ሌሎች እንደ አብያተ ክርስቲያናት ለምሳሌ ወደ ወንጌላውያን ስለ የወንጌላውያን አብያተ ክርስቲያናት አለ። ልክ የወንጌላውያን አብያተ ክርስቲያናት የተለያዩ ተቋማት አገልግሎቶች ወይም በተናጠል ለምሳሌ ላንሳ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካረ ኢየሱስ ምናምን የሚባሉት ተጠራቅመው ወንጌላውያን ሊባሉ ይችላሉ። እንደዚህ ግን አልሆነም። አብዛኛው እንደዚህ እየተደረገ አይደለም። ህብረት መስርተዋል ሙሉ በሙሉ ማለት አይቻልም። ነገር ግን አንዳንዶቹ በሚኒስትሪ ስልጠና ብቻ በመስጠት ሰዎችን መልሰው ወደ ቤተ ክርስቲያን በመላክ ቤተ ክርስቲያን ውስጥ ላይ የተሐድሶ አገልግሎት እንዲያደርጉ የሚያደርጉ አገልግሎቶች አሉ። በሚኒስትሪ ፈቃድ የሚያገለግሉ
አንዳንዶቹ ደግሞ ልክ እንደ አፍላጋ ሕይወት የክርስቶስ ተሐድሶ ቤተክርስቲያን ተክለው የሚመጡትን ሰዎች ከቤተክርስቲያን ወደ ታደሰችዋ ትታደስ ከተባለችዋ ወደ ታደሰችዋ የሚመጡ ሰዎችን በመያዝ የሚያገለግሉ አገልግሎቶች አሉ። እነዚህ እንግዲህ ያው ማስተዋወቅም አያስፈልግም፣ ሚዲያ ስለሚያስተዋውቃቸው። እኔ አሁን መናገር የምፈልገው ስለ አፍላጋ ሕይወት የክርስቶስ ተሐድሶ ቤተክርስቲያን ታድሷውያን እያመለኩ ነው ወይ ከየት የሚል ጥያቄ ጠይቀውኝ ከምን ስፍራ በምን ሁኔታ ምናምን የሚሉ ነገር። በነገራችን ታድሷውያን ምንም እንኳ በተለያየ ተቋም ራሳቸውን ከፋፍለው ቢንቀሳቀሱም ሊደርሱበትና ወይም ደግሞ ተልኳቸውን ሊያፋጥኑ የሚችሉት አንድ ነው፣ እሱም ወንጌል ነው። ሁሉም ወንጌልን ነው የሚያገለግለው። ሁሉም ደግሞ የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን ብሎ ሲናገር የተለያየ ዶክትሪን የተለያየ ትምህርት ይዞ አይደለም። አንድ መጽሐፍ ቅዱስ 66ቱ ቅዱሳት መጽሐፍት ማለት ነው። እሱን በመወያየት ትምህርቶች፣ ስህተቶች ሲኖሩ እርስ በርስ በመተራረም አቅጣጫ በማሳየት አንዳንዶቹ ከዚህ ወጣ ሲሉ ተመለሱ በማለት የሚያገለግሉ ወንድሞች አሉ። ስለዚህ እኛም ደግሞ ከዚህ አካል ክፍል ነን እንዲህ ከሚያደርጉት። ነገር ግን ወደ ራሳችን ወደ አፍላጋ ሕይወት የክርስቶስ ተሐድሶ ቤተክርስቲያን ስንመጣ ነው ምንድን ነው፣ እንዴት ነው፣ በየት ነው የሚለውን ጥያቄ ለመመለስ ምገደድ የሚመስለኝ። መልካም መልጌታ። አሁን በተሐድሶ አገልግሎት እንግዲህ ሚዲያ ላይ በስፋት እየተሰጡ አሉ። በተለይ ደግሞ ቅድም ያልኩትን ይሄ ተሐድሶ ያስፈለገው ነገረ ድህነት ስለተፋለሰ ነው፣ የመጽሐፍ ቅዱስ ስልጣን አለመከበሩ ነው፣ የአምልኮ መዛባት አለ። የአምልኮ መዛባት በተለይ የእግዚአብሔር ለፍጡር በመስጠት እንግዲህ ሚዲያው ላይ ያው አብረን ለአድማጮቻችን ያስተላለፍነው አለ። በዚህ ታዲያ ምን አለ ሚዲያው ላይ አብረን በጋራ በምናደርገው ውይይት የሚሰጡ ኮሜንቶች አሉ። ምን አይነት ኮሜንቶች ናቸው? እናንተ የምታደርጉት ውይይት ወይም ደግሞ እየሰጣችሁት ያለው ትምህርት ጳጳሳትን፣ ሊቃውንትን፣ ካህናትን፣ ዲያቆናትን ያማከለ እንጂ ሌሎቹን ምዕመናኑን አሁን ለምሳሌ በሚዲያው ላይ በብዛት የማይሳተፉ ምዕመናን አሉ፣ እንዲሁም ካህናትም አሉ፣ ሊቃውንትም አሉ፣ በገጠርም ያሉ እነሱንስ ተደራሽ ያደረገ እንዲሁም ሌሎች ሃይማኖቶችን ለምሳሌ በወንጌላውያን አብያተ ክርስቲያናት ዘንድ ተሐድሶ ያስፈልጋል፣ ሁለንተናዊ ተሐድሶ ያስፈልጋል እና ሁለንተናዊ ተሐድሶ እንዲመጣ ያንንስ ወጣቱ አሁን በተለያየ ነገር በተለያየ ሱስ ውስጥ በተለያየ ውድቀት ውስጥ እንዳለ ይታወቃል። ወጣቱን ያማከል አይደለም፣ ቀጥታ ሊቃውንቱንና ጳጳሳትን የቤተ ክርስቲያን አገልጋዮችን ብቻ ያማከለ ነው አገልግሎታችሁ የሚል ጥያቄ ይነሳል። ከዚህ አንጻር በተለያየ ችግር ውስጥ ያሉትን ከዛ እንዲወጡ እንዲሁም ደግሞ ሌሎችን አብያተ ክርስቲያናትን የወንጌላውያን ህብረትን ተሐድሶ ይህ በተመለከተ እንደው ማብራሪያ ቢሰጡ መርጌታ ቀጸላ። እንግዲህ በዋናነት ምናየው እኛ በዚህ በአፍላጋ ሕይወት ሚዲያ ከጀመርነ እንግዲህ 1 ዓመት ሊሆነን ወደ 1 ወር ያክል ነው የቀረው። ይህንን አገልግሎት ከጀመርነ የምናስተላልፋቸው መልእክቶች አንዱ የተሐድሶ ድምፅ ሆኖ ሊሰማ ያስፈልጋል ያልናቸው የመጽሐፍ ቅዱስን ባለሙሉ ስልጣንነት ያስካዱ ራሳቸው ባለስልጣን የሆኑ ገድላትና ታምራት ድርሳናት የተባሉ በማን እንደተደረሱ የማይታወቁ በተለይም አንዳንድ ጽሑፎች ስንክሳርን ጨምሮ በስንክሳር ውስጥ አሁን ማን ምን እንደሚያስገባ አይታወቅም እና ዝም ብሎ ሲራባ ነው የሚያድረው። እንደዚህ አይነት መጽሐፍቶችን በተመለከተ እንግዲህ እኛ ያው እሱን ጨምሮ ሌሎችም ወንድሞች እያስተላለፍን ያለ ነው። መጀመሪያ ሊቃውንቱ ጌታችን ኢየሱስ ክርስቶስ በሚያስተምርበት ወቅት አይተው ከሆነ የሚቃወሙት ቀድመው የሃይማኖት መሪዎች ናቸው።
መሪዎቹ ናቸው። አወቅነን፣ ልቀናል፣ ደቀናል፣ በቃ ምንም ከኛ በኋላ ረቀናል የሚሉ ጸሐፍት መምህራን ፈሪሳውያን፣ ሰዱቃውያን ናቸው። ስለዚህ የቀዳሚውን ስፍራ የሚይዙት እነሱ ናቸው። በሁሉም ነገር ምሁር ነን የሚሉ ማለት ኢየሱስንም አስቀድመው በጥያቄም በምንም የሚያዋክቡት እነሱ ናቸው። የሚከተላቸው የአይሁድ ማህበረሰብ አለ። የሚከተላቸው የአይሁድ ማህበረሰብ ምናልባትም ጌታ በሚያስተምርበት ትምህርት ተገርመው ሲማሩ ቆይተው እንግዲህ ሲያሳዝኑት እንጀራ አብልቷቸው እንጀራ አይተው ይከተሉታል። ከዛ በኋላ ግን ለሚጠይቀው ጥያቄ እንኳ መልስ ለመስጠት ብዙም እውቀቱ የላቸው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋናነት ጸረ ክርስቶስ፣ ጸረ መጽሐፍ ቅዱስ ሆነው የተቀመጡ ገድላት፣ ድርሳናት፣ ታምራት የተባሉ መጽሐፍት ናቸው። እነዚህን ደግሞ አሁን ያሉት ሊቃውንት ቢጠየቁ እናንተ ጻፋችኋቸው ወይ ቢባል አልጻፏቸው፣ ሊፈተሹ ያስፈልጋል፣ ሊመረመሩ ያስፈልጋል፣ ቤተ ክርስቲያን እንደፈለገች ልትቀበላቸው አያስፈልግም የሚሉ ሊቃውንት አሁን እየተነሱ ስለሆነ የአሁኑ ትውልድ። ነገር ግን እነዚህ መጽሐፍት መቼ እንደገቡ አይታወቅም። በመጽሐፍ ቅዱስ ላይ ያለውን ለምሳሌ እሱ እንዳሉት ቅድም ድህነትን በተመለከተ መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም የሚለውን ትምህርት የለም። መዳንማ በማርያምም አለ፣ መዳንማ በተክለ ሃይማኖትም አለ፣ መዳንማ በአቦም አለ፣ መዳንማ በዘብራሩክም አለ፣ በፀጉርም አለ፣ በፂምም አለ። በጣም እኮ የሚገርም እኮ ነው። በጭቃም አለ ብለው ለምሳሌ እምነት የሚባል ጭቃ አለ። የሚያስተምሩ አስተማሪዎችና አስተማሪዎች የወሰዷቸው ወይም የሚያነቧቸው መጽሐፍት አሉ። እነዚህን መጽሐፍት ቤተ ክርስቲያንን ከጣሏትና ስንዱም መቤት ነኝ ብትልም ስንዱም መቤትነቷን ካቆሸሹት መጽሐፍት መካከል ድርሳናት፣ ገድላት ናቸው። እነዚህን መጽሐፍት ይፈተሹ። የሚታረሙ ከሆነ አባት ካላቸው አባታቸውን መጽሐፍ ቅዱስን መስለው ይሂዱ። የማይታረሙ ከሆነ ግን እነዚህ መጽሐፍት ስህተት ናቸው፣ ስለዚህ ሊወገዱ ያስፈልጋቸዋል የሚለውን ጥያቄ ስናጮህ ይሄው አሁን የተፈጠረው አንድ መጽሐፍ ገድለ መጥምቀ መለኮት ዮሐንስ የሚል መጽሐፍ አወገዝን አሉ። አልተወገዝም። እሱም ቢሆን እሱ ብቻ አይደለም። ብዙ እኮ የክርስቶስን ደም በሌላ ነገር የተኩ እኮ አሉ። ብዙ እኮ ሰይጣንን ይዘው አመንኩሰው ያጸደቁና ታቦት የቀረጹ አሉ። እንደነ መጥቆራ አይነት አጋንንትን የአየር ጋኔሎችን እንደነ ተክለ ሃይማኖት እንዳቆረቧቸው ከባህር አጥምደው እንደያዙት ልቡሰ ሥጋ እንዳደረጉት አይነት አጋንንታል። እነሱ ሁሉ ጻድቃን ናቸው። እንደነ ገጸ ከለባት የውሻ መልክ ክርስቶፎሮስ ነው የሚባል ገጽ የውሻ መልክ ይደብራል እኮ። ይህንን የምናሳየው እኛ ሁለንተናዊ ተሐድሶ አያስፈልግም ብለን ሳይሆን የሃይማኖት መሪዎች ምዕመናንን አጥምደው የያዙባቸው መጽሐፍት እነዚህ ናቸው። ስለዚህ የሃይማኖት መሪዎች እነዚህን መጽሐፍት ማየት አለባቸው የሚል ጩኸት ለማስተጋባት ነው እንጂ የእኛ አገልግሎት ሙስሊሙንም አይደለም፣ ሁሉንም በክርስቶስ ኢየሱስ ያላመነውን አምኖም ደግሞ የካደውን ጭምር ወደ ክርስቶስ ኢየሱስ ወደ እግዚአብሔር ወደ ፍቅሩ ልጅ መንግሥት የማምጣት አገልግሎት። 4 ነጥብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ከእርገቱ በፊት የተናገረውን ትምህርት ሙሉ በሙሉ እንቀበላለን። እንደ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ያለው ይሄ በብዙዎች ዘንድ ታላቁ ተልእኮ ተብሎ ይታወቃል። ይህን እናውቃለን። ጌታችን ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኝ ካለ በኋላ ከእንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው የነገርኳችሁን እያስተማራችኋቸው ወይም ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ እኔ ከእናንተ ጋር ነኝ። ይሄ ትምህርት የሌለው አገልግሎት አይደለም። መሰረታችን እሱ ነው። ማንን ያለው? አሕዛብን ሁሉ። አሕዛብ ማለት ብዙ ሕዝብ ማለት ነው። ብዙ ሕዝብ ማለት ነው። እነሱን እያስተማራችሁ ደቀ መዛሙርት ለማን? ለክርስቶስ ደቀ መዛሙርት ስታደርጓቸው ነው እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር መሆነው
ነው ያለ። ይህንን ትምህርት ያስካደ ትምህርት ማን አለ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም የጠቀስኳቸው ብዙ ዘርፈ ብዙ ትምህርት የያዙ የክህደት ትምህርት ያለባቸው መጽሐፍት አሉ። እነሱን ያው በትንታኔ ሁላችንም እያቀረብናቸው ስለሆነ ያን መከታተል ይችላሉ። ነገር ግን አገልግሎታችን ሁለንተናዊ ተሐድሶ ነው። ሁሉንም ያማክላል። ክርስቶስ የሌለው አስቀድሞ ክርስቶስ ያልተሰበከለት አረመናዊ ሊሆን ይችላል፣ ወይም አረማዊ ሊሆን ይችላል። እንደገና ደግሞ ተጠምቆ በክርስቶስ ኢየሱስ አምኖ ወደኋላ የተመለሰ ሊሆን ይችላል። የኛ አገልግሎት እሱን ሁሉ ጥሪ ያቀርባል። በማን? በእግዚአብሔር ቃል ስልጣን መሰረት ማለት ነው። እና ከማን ጋራ? ከመንፈስ ቅዱስ ጋር። በጣም ደግሞ መሳሳት የሌለብን ተሐድሶ ብለን ስናወራ ቅድም ሶማን አንስተውታል። የመንፈስ ቅዱስ ጉዳይ ቸል መባል የለበትም። አይደለም እንዴ? ጸሎታችን በመንፈስ ቅዱስ አማካኝነት ነው የሚሆነው፣ በኢየሱስ ክርስቶስ ስም አይደለም። አምልኳችን በእውነትና በመንፈስ ነው የሚሆነው፣ አይደለም እንዴ? ትምህርታችን በሚያስተምረን በቅዱሱ ቅባት በመንፈስ ቅዱስ ነው የሚሆነው አስተምሯችን። ማንም ሰው ተነስቶ ባይብልን ወይም መጽሐፍ ቅዱስን እንደፈለገ ሊያደርገው አይችልም። ልንማረው እንችላለን፣ አይደለም እንዴ? ቴዎሎጂ ገብተን መጽሐፍ ቅዱስን ወይም ሄርሜኔቲክስ ስነ አፈታትን በደንብ ልንማር እንችላለን። ስነ አፈታትን አውቃለሁ ብዬ ግን በእኔ እውቀት አይደለም መለከው። በዋናነት እንደ ባለቤት ክርስቶስን የሚገልጠው ያ መንፈስ እኔ ሄዳለሁ፣ አጽናኙን ልክላችኋለሁ። እርሱም የእውነት መንፈስ ነው፣ እርሱም መጥቶ እውነት ወደ ሆነው ሁሉ ይመራችኋል፣ እኔ የነገርኳችሁን ያስተምራችኋል የተባለ መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ተሐድሶም የለም። ለምሳሌ እኔ አገልግሎቴ ያለ መንፈስ ቅዱስ ከሆነ አንደኛ ውጤት አይኖረኝም፣ በሁለተኛ ደረጃ እኔ ራሴ ስህተት ውስጥ ነው ያለሁ። መንፈስ ቅዱስን ማዕከል ያላደረገ አገልግሎት አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈስ ቅዱስ አይደለም የምታገለግለው። አይደለም እንዴ? ነው ካሉ ይሞግቱኝ። አይደለም። በመንፈስ ቅዱስ ስታገለግል ከሆነ መንፈስ ቅዱስ ማንን ነው የሚገልጠው? ኢየሱስን። አይደለም እንዴ? ያው ቤተክርስቲያኗ የሲኖዶስ ስብሰባ በምታደርግበት ጊዜ የቅዱስ ሲኖዶስ ስብሰባን በሚሰበሰቡበት በመንፈስ ቅዱስ ነው ስለሚባል ቤተክርስቲያኗ መንፈስ ቅዱስን አምናለሁ ነው የምትለው። ያምኑበታል። እሱ እኔ ያ እንግዲህ ስያሜ ነው። ትክክል ነው። ስያሜው ነው ያለ። ስያሜ እኮ መሰየም ይቻላል እኮ። ለምሳሌ ሙስሊሞች ኢየሱስ የማርያም ልጅ ነው ብለው ያምናሉ። እውነት ሐሰት? እውነት ነው። የማርያም ልጅ ነው ብለው ያምናሉ። ኢየሱስ የእግዚአብሔር ልጅ ነው የሚለውን ግን አይቀበሉም። አይደለም እንዴ? ኦርቶዶክሶች ኢየሱስ የእግዚአብሔር ልጅ ነው የማርያም ልጅ ነው ብለው ያምናሉ። ነገር ግን የማርያም ልጅ የሆነበትን ምስጢር አያውቁት። ለምን? ኢየሱስ የማርያም ልጅ የሆነው ሰው ስለሆነ ነው። አይደለም? ሰው ለመሆን ነው ከማርያም የተወለደው። ሰው የሆነው ደግሞ ለምን ጉዳይ ነው? ሰዎችን ሁሉ ሊያድን ነው። የሰውን ልጆች ከኃጢአት ሊያድን ነው። ለሰው ልጆች በቀራንዮ በመስቀል ተሰቅሎ ደሙን አፍስሶ በደሙ የሰው ልጆች ኃጢአት ሊያጥብ ነው። አይደለም እንዴ? ሰውንና እግዚአብሔርን ሊያስታርቅ ነው። በሰውና በእግዚአብሔር መካከለኛ ሊሆን ነው። ስለዚህ ይህንም ቤተክርስቲያን አሁን አታምንበትም። እሱ ተፈጽሟል፣ አልቋል ይላሉ። አይደለም? ከዚህም የተነሳ መጽሐፍ ቅዱስን ጭምር እስከ መበረዝ ድረስ ደርሳለች። ይሄ የቤተ ክርስቲያኒቱ በመንፈስ ቅዱስ ያለመመራት ተሐድሶን ደግሞ ያለመቀበል ነው። ወድቄያለሁ፣ ስቻለሁ፣ በቃ ከክርስቶስ ውጭ ነኝ፣ ነገር ግን ክርስቶስን ስሙን እጠራለሁ፣ የክርስቶስን ስራ ግን ስቻለሁ የሚል እምነት ስለሌላት ነው። ቢኖራት ኢየሱስ አሁንም ያማልዳል። ሊቀ ካህን ነዋ። አይደለም እንዴ? የሊቀ ካህን ስራው ምንድን ነው? ማስታረቅ ነው፣ ማማለድ ነው። በመካከል ሆኖ በሰማያዊቷ በቅድስተ ቅዱሳን አገልጋይ ነው። አይደለም እንዴ? እንደ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 ላይ እኮ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ከዛ በፊት ግን ይላል ስለ እነርሱ ስለ ካህናት ሊያማልድ ዘወትር በሕይወት ይኖራል ይላል። አይደለም እንዴ? ሊያማልድ ነው። ሊያማልድ ወደፊትም ማለት ክርስቶስ ይመጣል። ሲመጣ በነገራችን ላይ ፍርዱ በእርሱ በማመን በእርሱ በኩል ወደ አብ መግባታቸውን ያረጋገጡ የአባቱ ብሩካን ናቸው። የአባቴ ብሩካን ይላቸዋል። በእርሱ በኩል ያልመጡት ግን ርጉማን ይባላሉ። እነሱ ደግሞ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ገሃነመ እሳት ይሄዳሉ። ሰዎች ከዚህ እንዲያመልጡ ነው እኛ ማዕከሉ ክርስቶስ ነው የምንለው። እዚህ ነው አይደለም እንዴ? 3 ሰዓታት ላይም ወደ
ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ሁልጊዜ እንለዋለን። አይደለም የሚያማልድ የሚያስታርቅ የሚቆም ሊቀ ካህናችን ነው ኢየሱስ። ይህም ቤተክርስቲያንም በእንትኗ ጽፏል። እና መንፈስ ቅዱስ ነው ኢየሱስን የሚገልጠው። ያለ መንፈስ ቅዱስ ተሐድሶም ቢሆን አይቻልም። በስመ ተሐድሶን የሚልም አካል ሲጸልይ በመንፈስ ቅዱስ አይደለም እንዴ? እንዴት እንደምንጸልይ አናውቅም። ነገር ግን መንፈስ ራሱ በማይነገር መቃጠት አይደለም የሚለው ሮሜ 8:26 ላይ በማይነገር መቃጠት መንፈስ ራሱ ምንም መራው ራሱ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው ነው አይደለም የሚለው። በእግዚአብሔር መንፈስ ተመርቶ ነው ተሐድሶ የሚያስፈልገው። እና ቤተክርስቲያን ተሐድሶን የማትቀበልበት አንዱ ምክንያት የገፋችው መንፈስ ቅዱስን ስለገፋች ነው። ልክ ነው። አሁን በቤተ ክርስቲያኗ ውስጥ ጥያቄውን መልሰውልኛል፣ ግን አንድ የሚቀር ነገር አለ ብዬ አስባለሁ። ምክንያቱም ምንድን ነው ለጳጳሳቱ ለሊቃውንቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ያሉ አገልጋዮቹን ብቻ ተኮር ነው የአፍላገ ሕይወት ሚዲያ እየሰጠ ያለው እያደረገ ያለው ውይይት። ነገር ግን በተለያየ ስርዓት ውስጥ በተለያየ የክፉ አሰራር ውስጥ ያሉ እነሱን ያማከለ አንድ። ሁለተኛው ነገር ደግሞ እንግዲህ በቤተ ክርስቲያን ውስጥ ያለ በትክክለኛዋ በእውነተኛዋ ቤተ ክርስቲያን ውስጥ ያለው አገልግሎት እንዳሉት በመንፈስ ቅዱስ የሚመራ ነው። መሪው መንፈስ ቅዱስ ነው። ራሷ መሰረቷ ክርስቶስን ነው። ክርስቶስን ባማከለ አገልግሎት ይሰጣል። በወንጌላውያንም ዘንድ ደግሞ የሚታዩ በነገረ ድህነት ላይ የሚታዩ ስርዓት አልባ የሆኑ የሚፈጸሙ ነገሮች አሉ። ሰዎች ሊድኑበት የሚገባው ክርስቶስ ኢየሱስ መሆኑ ቀርቶ ሰዎች እኔ ጸልዬልሽ፣ እኔ እንዲህ አድርጌልሽ፣ እኔ አይቼልሽ የሚል ነገር አለ። እነዚህ በአስተምህሮም በአገልግሎት ስርዓትም ተሐድሶ ያስፈልጋል የሚለው ጉዳይ የሚታመንበትና የሚሰመርበት ነው። ምክንያቱም ለምንድን ነው ስንል አብዛኛው የወንጌላውያን አማኞች አሁንስ ችግር ውስጥ እንዳሉ የአደባባይ ሚስጥር ነው። ይሄ በአደባባይ የተገለጠ ነው። ችግር ውስጥ እያሉ አብዛኞቹ በእምነታቸው ላይ እንዲደክሙ ያደረገ የቤተ ክርስቲያንን አገልግሎት ያደበዘዘ ነገር ይታያል። ልክ እንደ ኦርቶዶክስ ቤተ ክርስቲያን በጸበል ይዳናል፣ በቁርባን ይዳናል። እንደገናም ደግሞ በጻድቃን ምልጃ በቅዱሳን ምልጃ ይዳናል ብላ የተለያዩ እንዲያውም አባ ገብረ ኪዳን ብዙ መግቢያ በር አዘጋጀ ብለው ያስተላለፉት በሚዲያ ያስተላለፉት ብዙ የመዳኛ በር ተዘጋጀ ብለው ያስተላለፉት ትምህርት አለ። ይህ እንግዲህ ምንን ያመለክታል ስንል ስህተትን ነው። መዳኛው ወደ ጽድቅ መምጫው ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ ብሏል። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል ብሎ ነው የተናገረው። እንግዲህ የመዳኛ በሩ አንድ ነው። ያም ጌታ ኢየሱስ ክርስቶስ ራሱ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ መሰማሪያም ያገኛል፣ ይወጣልም ይገባልም ብሎ ተናግሯል። ከዚህ አንጻር ግን አሁን በአፍላገ ሕይወት ሚዲያ እናንተ እያደረጋችሁት ያላችሁት ውይይት ሌሎቹን ያማከል አይደለም። ገድላትን፣ ድርሳናትን፣ ተአምራትን፣ የስንክሳር መጻሕፍትን ልዩ ልዩ አሰራሮችን እያጋለጣችሁ ነው። ይህ ጥሩ ሆኖ ሳለ ነገር ግን ቅድም ያልኩት አሁንም የማሰምርበት ወጣቱን እና በተለያየ ጥያቄ ውስጥ ያሉትን ለነርሱ የሚሆን እነርሱን ያማከለ አስተምሯዊ ውይይት ቢኖር የሚል ጥያቄ አለ። ከዚህ አንጻር ይሄኛው አገልግሎት ለሁለንተናዊ ተሐድሶ ነው። የኛ አገልግሎት የኛ ራእይ ከእግዚአብሔር የተሰጠን በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ጀምሮ የተሰጠውን ተልእኮ ነው እያገለገልን ያለው ነው። ለቤተ ክርስቲያን የተሰጠውን ብለውኛል። ከዚህ አንጻር እንግዲህ አሁን ለዚህ ጥያቄ የአፍላገ ሕይወት ሚዲያን ከሚከታተሉ ኮሜንት ከሰጡን ሰዎች ለነዚህ ተደራሽ የሚሆነው አገልግሎት በምን አይነት መልኩ ነው? ይህንን ቢመልሱ በጣም ጥሩ። ምናልባት ቅድም ነካ ለማድረግ ነው ተሐድሶ ሁለንተናዊ ስንል በክርስቶስ ኢየሱስ አምነው የዳኑ ሰዎች ቀጥ ብለው ይሄዳሉ ማለት አይደለም። እኛንም ጨምሮ ማለት ነው። እኛንም ጨምሮ ዕለት ዕለት ምን ማለት ያስፈልጋል? መታደስ ያስፈልጋል።
ነገር ግን ደግሞ ከተሐድሶ አልፎ በጣም ለስህተት የተጋለጡ አብያተ ክርስቲያናት ደግሞ ቀጥታ ምን መሆን ነው ያለባቸው? ንስሐ ገብተው መመለስ ነው ያለባቸው። ለምሳሌ ኢየሱስ ያላለውን አለ ማለት ጥቁር መጽሐፍ ቅዱስ ጥዬ እንደወረደ ልናገር እንደወረደ የሚባል ነገር የለም። የኛ መርሃችን የኛ ወደ መንግሥተ ሰማያት የምንገባበት መሰረታችን ማን ነው? ኢየሱስ ነው። ኢየሱስን ደግሞ የሚገልጥልን የእግዚአብሔር ቃል መጽሐፍ ቅዱስ ነው። ይህንን ደግሞ የሚያስተምረን ሁለት ነገሮች አይደለም። በሙላት ይኖርባችሁ የሚል የእግዚአብሔር ቃል መንፈስ ይሙላባችሁ ይላል አይደለም። የእግዚአብሔር ቃል ደግሞ በሙላት ይኖርባችሁ እንጂ ይላል ደግሞ አይደለም። መንፈስና የእግዚአብሔር ቃል ይሙላባችሁ ነው የሚለው። ሁለቱ አይለያዩ። ጳውሎስም ሲናገር ለኤፌሶን አማኞች በኤፌሶን መጽሐፍ ምዕራፍ 6 ላይ አንዱ ጥጥቅ ብሎ ካስቀመጠው የእምነት ጋሻ ይልና የመንፈስ ሰይፍ ይላል። የመንፈስ ሰይፍ ብሎ ምንድን ነው የሚለው? እርሱም የእግዚአብሔር ቃል ይላል። የእግዚአብሔር ቃል በመንፈስ ቅዱስ ነው የሚቀባው። አለበለዚያ ግን ዛኬር እኮ መጽሐፍ ቅዱስ ያነባል አይደለም እንዴ? ሙስሊሞች እኮ መጽሐፍ ቅዱስ አንብበው ይከራከራሉ። ነገር ግን ምን አልተቀበሉም? ኢየሱስን ስላላመኑና ስላልተቀበሉት መንፈስ አላገኛቸው፣ የእግዚአብሔር መንፈስ አላገኛቸው። ለዚህ ምሳሌ የሚሆንን ቆርኔሌዎስና ቤተሰቦቹ ጴጥሮስ ሲሰብካቸው የእግዚአብሔርን ቃል ሲናገር ቃሉን በሰሙት ላይ ሁሉ ምን ወረደባቸው ይላል? መንፈስ ቅዱስ ወረደባቸው ይላል። ስለዚህ ያለ መንፈስ ቅዱስ የእግዚአብሔር ቃል አይሰራም። የእግዚአብሔር ቃል ደግሞ መንፈስ ቅዱስ ደግሞ ያለ እግዚአብሔር ቃል በባዶ ጣራ ውስጥ አይኖርም፣ አይሰራም። ይህም በደንብ አማኝ ሊጠነቀቅ ያስፈልገዋል። ለዚህ ነው በየቦታው እየሄደ የገሌ ይጸልይልኝ ካልጸለየልኝ ምሞት የሚመስለው። ድሮኛ በዛ በምንኖርበት ጊዜ አስጠንቋይና ጠንቋይ አለ፣ አሁንም አለ አይደለም እንዴ? ጠንቋይ ካልጠነቆለላቸው ነግደው የሚያተርፉ አይመስላቸው። አሁንም ደግሞ የሚሰሩ አማኝ ነን የሚሉ ሰዎች ሄደው ነቢዩን ወይም ደግሞ የሆነ መገለጥ አለኝ የሚለው መገለጥ በነገራችን ላይ ለሁላችንም አለ። እኔ አጋንንትን ረግጬ ነው ማስወጣው። በማን ስም? በኢየሱስ ስም። ለምን? አጋንንትን አውጡ የሚለው ቃል የኔም ቃል ነው፣ ለእኔም የተሰጠኝ ቃል ነው፣ ስልጣን ነው አይደለም። ከአሸናፊዎች ትበልጣላችሁ የተባለው ቃል የኔም የተሰጠኝ ቃል ነው። ጠሪ አጋንንትን አስወጣ ነው እንዴ? አይደለም። በኢየሱስ ስም አጋንንትን አስወጣለሁ። አጋንንትን ማስወጣት ግን የኔ አሁንም ትልቅ ክብር የሚያሰጠኝ ጉዳይ አይደለም። ጸጋ ነው፣ የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ትሁት ነው የሚያደርገው። የእግዚአብሔር ጸጋ የዋህ ነው የሚያደርገው። የእግዚአብሔር ጸጋ አገልጋይ ነው የሚያደርገው፣ ተገልጋይ አያደርግም። ለዚህ ነው ጌታን ያገለገለው አገልግሎት የባሪያን መልክ ይላል እንጂ የነገስታትን መልክ አይልም። ባሪያ ሆኖ ነው የመጣው፣ አገልጋይ ሆኖ ነው የመጣው፣ ሊያገለግል ነው የመጣው፣ ሊያገለግሉት አልመጣም። እኛ ደግሞ ተልኮን ስንቀበል ልናገለግል እንጂ ሊያገለግሉን አይደለም። ይህ ማለት ግን አገልጋይ ይራብ ይጠማ ይጠራመድ ማለት አይደለም። አገልጋይ ሲያገለግል የሚያበራይ በሬ ነው። ስለዚህ አፉ መታሰር የለበትም እንደ መጽሐፍ ቅዱስ። ስለዚህ ሲያገለግል ይከበራል ማለት ነው። ያገለገለው ሕዝብ ያገለግለዋል ማለት ነው። እና ይህ ትምህርት በደንብ በሌሎችም ዘንድ መታወቅ አለበት የሚል እንትን አለ። ለምሳሌ ሌላ ጊዜ እንማማራለን እንጂ ዶክትሪን እኮ ራሱ የተፋለሰበት እኮ ዓለም ላይ ነው። አብያተ ክርስቲያናት እንደፈለጉ ነው ትንታኔ የሚሰጡ። ማህበራዊ ሚዲያ ላይ የምንሰማቸው አንዳንድ ውጣ ውረድ ያለባቸው ትምህርቶች ሥላሴን በተመለከተ አንዳንዶቹ ሥላሴን አያውቁ ግን በሥላሴ እናምናለን ይላሉ። ክርስቶሎጂን በተመለከተ አንዳንዶቹ ስለ ክርስቶስ ፍጹም ሰውነትና ፍጹም አምላክነት ተንትነው ማስረዳት የማይችሉ ሰዎች ወጣው የቤተ ክርስቲያን አቋም ነው ብለው አንዳንድ አብያተ ክርስቲያናት የሚያሰድቡ ሰዎች አይተናል። እኛ እሱን ሁሉ አገልግሎት ይመለከተናል። እኔን አይመለከተኝ የምንለው ነገር የለም። በምን እስካመነን ድረስ በ66ቱ ቅዱሳት መጽሐፍት በብሉይ ኪዳንና በአዲስ ኪዳን በሁለቱ ኪዳናት አምነን በብሉይ ኪዳን የነበረውን አገልግሎት በአዲስ ኪዳን ፍጻሜ እንዳገኘ ተረድተን ካላገለገልነን ነገሮቻችን ይፋለሳሉ። እዚህ ስናድስ እዚህ የሚፈርስ ከሆነ ከባድ ነው። ስለዚህ አገልግሎታችን ሁለንተናዊ አገልግሎት ነው። ካህናት ተኮር ብቻ ጳጳሳት ተኮር ብቻም አይደለም። ምዕመናን ሁሉ ይሰሙናል። ካህናቶቻችሁ ነው የምንለው በኢትዮጵያ ኦርቶዶክስ ቤተክርስቲያን። ካህናቶቻችሁ በዚህ ጉዳይ ተብትበው ይዘዋቸዋል። መፍትሄ ስራ እየደገመ እኮ መጽሐፍ ቅዱስ አንብቤ መጣሁ ሚል ቄስ ያለበት እኮ
አውደ ነገሥት ከፍቶ ኮከብ ቆጥሮ የእናቷን ስምና የክርስትና ስሟን ቆጥሮ ክፍልሽ እንደዚህ ነው ብሏት ሄዶ እኮ መጽሐፍ ቅዱስ አንብቦልህ ሄደ የምትል ምዕመን እኮ ነች። ኖ መጽሐፍ ቅዱስ የሚለው ዘያምን በወልድ በሕይወት ዘላለም በወልድ የሚያምን የዘላለም ሕይወት አለው። መጽሐፍ ቅዱስ የሚለው አንድ መንገድ ወደ መንግሥተ ሰማያት መርቶ ያስገባል። እሱም ክርስቶስ ነው፣ እውነት ነው፣ ሕይወት ነው፣ መንገድ ነው። በእርሱ በኩል ካልሆነ በቀር ወደ አብ መግባት አይቻልም ነው እኮ የሚለው። መጽሐፍ ቅዱስ የሚለው እኮ አጋንንትን በስም ያውጡ ነው የሚለው እንጂ በአውደ ነገሥት ኮከብ ቆጥረ ምናምን መቁጠሪያ አስቀርጸ በዛ ደብድብ አይልም። አይተዋል አይደለ? ሰሞኑን አክሱም ጽዮን ከሄዱ በኋላ ደብረ ዳሞ ተራራው ላይ ሲሄድ አንድ ልጅ ዱብ አለ፣ ወደቀ። እግዚአብሔር ይመስገን ተረፋሉ። መጀመሪያ ስለምን ይንፏቀቃል? ለምን ይንከራተታል እንዴ? ቃሉ እኮ ባፍህ አለ ነው የሚለው፣ ቀርቦልሃል ነው የሚለው አይደለ? ሮሜ ላይ ጳውሎስ እሱን ቃል እመነው ነው የሚለው። ስለዚህ ሰው በልቡ አምኖ ባፉ ይጸድቃል። ማን ነው? በልቡ አምኖ ይድናል፣ ባፉም መስክሮ ይጸድቃል ነው የሚለው። ስለዚህ በልቡ ማመን ባፉ መመስከር ነው እንጂ ተራራ ወጦ ሰው እንትን ላይ ወጦ በገመድ ተንጠልጥሎ አይቻልም። ስለዚህ ምዕመናንን አድሬስ ያደረገ ነው በዋናነት። ምዕመናን ግን በመሪዎቻቸው ተሸውደዋል እያልን ነው አይደለም እንደፈልፈው። ስለዚህ ሁለንተናዊ ተሐድሶ ነው የምናገለግለው ምዕመናንን ጭምር እያልን ወጣቱን ጭምር